ክርስቲያን የተባለ ሁሉ እስላሞችን ይጠላሉ። እስላሞች ግን አማራውንም ትግሬዎችንም ሌሎች ክርስቲያኖችንም በእስላም ክልሎች በሰላም እንዲኖሩ ይፈቅዳሉ ወይም ይኖራሉ። ነገር ግን በአማራ ክልል ውስጥ የሚኖሩ የአማራ እስላሞችን በየጊዜው መስጊዳቸውን እያፈረሱና እየተገደሉ ይኖሩ ነበር። እስላሞች ፋኖ የሚባለው ከመጣ በኋላ የእስላሞችን ግድያና ስቃዮች እየጨመረ ባለበት ሁኔታ ላይ ከአማራ ፋኖ ከአመራሮቹ ውስጥ የተናገረው ነገር አለ። በአማራ ክልል ወይም ሀገሮች የምትኖሩ እስላሞች እንደ ውጭ ዜጋ መኖር ትችላላችሁ፣ ግን እዚህ ሀገር የላችሁ አለ። እንደዚሁም ከዚህ በፊት የነበሩ አጼዎች ኢትዮጵያ የክርስቲያን ሀገር ነች እንዳሉት የአማራ ፋኖዎች ያደርጓታል ወይንም ወደፊት ትሆናለች። ስለዚህ አንድ ባንዲራና አማራ እንጂ እስላም የሚባል አናውቅም ወይም የለም ብሎ በተናገረ 15 ቀን ሳይሞላው በአማራ ክልል በኑር መስጊድ ውስጥ በመስገድ ላይ የነበሩትን አማኞች ወይም እስላሞችን ከነ ኢማማቸው ጨፈጨፏቸው። እስላሞች ከዚህ አስደንጋጭ ጭፍጨፋ በኋላ ሌላ የእስላም ጥላቻ ያለው ክርስቲያን ተነሳ። እኔ የትግሬ የአክሱም መንግስት ነኝ የሚል። በትግራይ ወይንም በአክሱም የምትኖሩ እስላሞች ሁሉ በዚህ ሀገር ውስጥ መስጊድና አዛን ወይም ሂጃብን የምትለብስ የእስላም ሴት ማየትና ከመስጊድ ውስጥ ሙአዚኖች የሚያሰሙትን አዛን መስማት አንፈልግም። እምቢ ካላችሁ በአጼዎች ዘመን እንደ ጨፈጨፍናችሁ እንጨፈጭፋችኋለን አለ። እስላሞች ከላይ በኩል የአክሱም መንግስት ተብዬው እንደገለጸው አጼ ዮሐንስ፣ አጼ ምኒልክና ንጉሥ ኃይለ ሥላሴ ብዙ እስላሞችን አስጨፈጨፉ። ለምሳሌ በሐረር ከተማ ውስጥ አጼ ምኒልክ መስጊድ አፍርሶ መድኃኔዓለም የሚል ቤተ ክርስቲያን አደረገው። እንደዚሁም በከተማው የነበሩትን አብዛኛቸው ሐረሪ የሆኑትንና ሶማሌዎችንም በአጠቃላይ ወደ 2000 የሚሆኑትን እንዲጨፈጨፉ አደረገ። እስላሞች ቀጥሎ ንጉሥ ኃይለ ሥላሴ በሐረር ከተማ የሐረሪ የሃይማኖት አባቶችን ወደ እስር ቤት ካስገባ በኋላ በተለይም ሶማሌዎችን ኩሉብና ሀኖላቶ ብለው እንቅስቃሴ የጀመሩትንና የሃይማኖት ትምህርት ለመማር ወደ ሐረር የመጡትን የሶማሌ ወጣቶችን አስጨፈጨፈ። ሌላውም ክርስቲያኖች ሁሉ ወይንም በሙሉ ያለ ማስረጃ በወሬ ብቻ ለእስላሞች ሀገር የላቸውም ወይም መጤናቸው ይላሉ። እውነተኞች ከሆናችሁ የእስላሞች ሀገሮች በሙሉ አሁን አዲስ አበባ የተባለችውንም የእስላም ሰላሌዎች ይኖሩበት ነበር። ባሌና አሩሲን፣ የጉራጌ አካባቢን እና ጅማንም፣ የአፋርና የኢሳ መሬቶችን፣ የሐረሪና የሐረርጌ፣ የሶማሌና የኦሮሞ ሀገሮች ሁሉ የእስላሞች ነው። ከክርስቲያኖች ውስጥ በተለይም አማራዎች እስቲ የምትናገሩት ነገር እውነት ነው የምትሉ ከሆናችሁ ከአጼ ምኒልክና ንጉሥ ኃይለ ሥላሴ በፊት ከላይ ከተገለጹት ሀገሮች ላይ የተሾመበት ወይንም አጼ ወይም ንጉሥ ተብለው የነገሱበት ዘመን ካለ ከነስማቸው ጋር አስረጂም እንዲሆን መልስ ያምጡ። የዚህን ጥያቄ ሶማሌን፣ ኦሮሞን፣ ሐረሪን ቢጠየቁ ሶማሌዎች ከመቶ ያላነሰ ኡጋዞችና ሱልጣናዎችን ያቀርባሉ። ኦሮሞዎችም አባገዳዎችን ያቀርባሉ። ሐረሪዎች በተለየ ሁኔታ ምሳሌ ብናደርጋቸው ከማስረጃ ጋር የጽሑፍ ከ74
አሚሮች ወይንም ንጉሶች የነገሱበት ያቀርባሉ። መስጊዶቻቸው ከ1000 ዓመት በላይ ቤቶቻቸውማ ጥያቄ የሚያስፈልጋቸው አይደሉም። በዓለም ደረጃ ታሪካዊና ጥንታዊ ከተባሉት ከተሞች ከነግንባቸው ማለት ነው ከመጀመሪያዎቹ ነው። በዩኔስኮ ተመዝግባ የሚታወቅ አገር ነች። ማስረጃ ለዚህ ብቻ ይበቃታል። የራሳቸው ገንዘቦች ነበራቸው የሚሸጡበት የሚገዙበት። ስለዚህ ሀረሪዎች ትንሽ ህዝቦች ቢሆኑም ትላልቅ ከሚባሉት የጽሑፍ ማስረጃ ስላላቸው ዋና ምሳሌ ይሆናሉ። እንደዚሁም እስቲ አማራዎች ጎጃምና ጎንደርን ወሎን አላልኩም፣ ከላይ የእስላም ሀገር ብዬ ከጠቀስኩት 2 አጼዎችን እና 2 ንጉሶችን ለማስረጃ እስቲ ከአጼ ምኒልክ በፊት ያስተዳደሩበት ማስረጃ እስቲ ያምጡ። ከውሸት በስተቀር የለም። ክርስቲያኖች በተለይም አማራዎች ያለ ማስረጃ ስለሚናገሩ መልስ የላቸው። መጤ ታዲያ ማን ነው? ሀረሪ ነው ወይስ እስላሞች ወይስ ማስረጃ የሌላቸው ክርስቲያኖች? በተለይም አማራዎች ክርስቲያኖች ይህን ሁሉ ነገሮችን የሚፈጽሙት ወይም መስጊዶችንም የማቃጠልና የማፍረስ እንደዚሁም የእስላሞችን ሰዎች መጨፍጨፋቸው ዋናው ምክንያት እስላሞችን ጥላቻ ብቻ ነው። ስለዚህ እስላሞች ንቁ።